ከዛን ያመኝና ይመጣል አመመኝ አንድ 21 ቀን ምናምን ነገር አመመኝ ምች መጥቶኝ 21 ቀን በቃ ምንም ከሶፋ ላይ አልተነሳውም አመመኝ ዛን ጊዜ ጠይቀኝ መጣ ጠይቀኝ ሲመጣ ሻይ ቡና ተባባልን ቤት ዩቲዩብ ቲክቶክ ከፍቼ ነበር ይቅርታ ቲክቶክ እያየው ነበር ከጎኔ ቁጭ አለ ጨዋታ ጀመር ከዛን ባልሽ እሱ ነው ያው የኢትዮጵያ ሕዝብ በአጠቃላይ ስለሚወደኝ የኔን ማግባት የኔን መውለድ በጣም ነው የሚፈልጉት እሺ ባልሽ ነው ሲሉ አዎ እንደ ቀልድ አዎ ከኔ እሱ ወንጀለኛ ላይቭ እያዩ ነው የምጠይቁሽ አዎ ላይቭ ነው በጣም ብዙ ሰው በጣም ሰው አካባቢ ነበር በትንሹ ላይቭ አዎ ያዩት ነገር ነው እውነት ነው ብለው ይናገራሉ ያው ኮሜንት ስለሚመጣ ማለት ነው ከዛ ነው ዶ በቃ በጠላ ባገልግል በጣም ታውቂል እንዴ ለምን እናገባሽ ሰው አንሰራ ማልኩት ማን ቲጂ አገልግልናት እንደዛ በላይ ያለች ዋው ራስና ራሴ አጋልጬ ለሚዲያ ሰጥ ለኢትዮጵያ ሕዝብ ለሚወደኝ ለሚያቀርብ ስለዚህ ሐሳቡን ያመነጨው ተመልካቹ ነው ላይቭ ሪከርድ ተደረገና እኛ ሆነን ልክ እኔ እየጋበዘችኝ እንዳለችው ሻይ ቡና እያለን ማን ነው እሱ ይሏታል ላይክ ቪዲዮ እያዩ እሱ ባልሽ ነው እንደ ምናምን አይነት ጥያቄ ሲጠይቋት እዛው ላይ ከዛ በቃ እንትን ማድረግ ጀመሩ እንደ ቀልዳው ምናምን አለቻት ሰው ግጥም ማለት ከዛ ያ ላይቭ ሪከርድ ሆነ እንዲያውም ስንት ነው ወደ 2000 ሰው ከበዛ ስማት አለ ጉንጯን ብሎ በዛው ፕሮሚስ እንትን አደረጉ እና ሳምክ ዛሙ ጉንጯን ሳምኳት ምንም እንትን ችግር የለውምና ስለዚህ ድንገት ሐሳቡ እዛ ላይ መጣና ወደ ጋብቻ አደገ አዎ በቃ በዚህ ለምን አንሰራው ማል በቃ እኔ ብታውቀው በዛ ነው በዚህ ደግሞ ስራ ተጠቀበቃ ዩቲዩብ አይደል አልኩት እና ተጠቀማልኩት ማን ትጂናት እንደዚህ አለች ዩቲዩብ አይደለ ግን ማለት ዩቲዩብ ብዙ ጊዜ እንደዚህ ነገር ይፈልጋል ማለት ነው ሰው ውስጥ ያለው ነገር ይሄ ነው ሊቀርፍ ነው የማሆን የምፈልገው ገብቷል አይደለ አሁን ሶሻል ሚዲያ ሲባል በቃ ሰው በሆነች ነገር መውጣት ነው እንጂ ፕሮሰሱን አያውቀውም እኔ ሙያውን ስለምወደው ስለማከብረው አርትም ላይ የመጣው ልጅ ስለሆንኩ ሁሌም የተሻለ ነገር ይዞ መምጣት ነው በውሸት በጭራሽ እኔ የሰማሁት ግን ቲጂ የውሸት ነገሩ ከተጀመረ በኋላ ሰርግም ማረጋችሁ በቪዲዮ ሰርፕራይዝም ተባባላችሁ ምናምን በኋላ ላይ ግን ካንቺ ቀልዱ ቁም ነገር እንዲሆን እንደፈለግሽ ሰማሁ እውነት ነው እሱ አይደለም አልወደድሽውም የምር ልጁ ምን ያንሰዋል ወደዋለሁ ግን ሌላ ነገር ይሽን የለንም በቃ በወንድምና በት በጣም መልካም ሰው ነች እኔ በጣም ነው የምወዳት ጠንካራ ሰው ነች የስራ ተምሳሌት ነች ይሄ ነገር ነው ሊታይ የሚገባው ከጀመረን ጀምሮ መስዋዕትነት ከፍዬልታለሁ ለምንሰራው ቪዲዮ በጣም ምን አይነት መስዋዕትነት በጣም ጥሩ መስዋዕትነት ማለት ከሰርጉ በኋላ ላለው ለልደቱ ለምን ለሚባለው መስዋዕትነት ከፍ ሰዓቷ በጣም ጎልደን ናት ለኔ ጎልደን ነው ብር ነው ያንን መስዋዕትነት ከፍዬልታ ያም ደግሞ መስዋዕትነት የከፈልኩበት እዚህ ውስጥ ልገባ በጥሩ መልክነት ልገባ የፈለኩበት አንድ አመት ከ3 ወር ጠብቆኛል ዛሬ ነገ ኢንተርቪው ያረጋታለሁ ብለ ልጅ ወጣት ልጅ ነው ይጠቀምን ችግር አለው የአዲስ አበባ ጀዋ ነው ቢያረኩት በቃ ተለየ ነገር የለውም ቴንክ ዩ ማመስገናለሁ ህዝቡን ይቅርታ መጠየቅ ፈልጋለሁ እሷንም ማመስገን ፈልጋለሁ ግን አሁን ከናንተ ታሪክ ተነስቼ ዩቲዩብ ላይ የማየውን ነገር እንዴት ነው ማመን የምችለው ቲጂ አሁን ለምሳሌ ብዙ እውነትን መሰረት ያደረጉ ነገሮችን ሰዎች ቀርጸው ቢያስተላልፉ እኮ አረ እነዚህ በቃ ለዩቲዩብ ሲባል ታሪክ እየፈጠሩ ህዝቡን ነገር ሊባል ነው ማለት የሚያረግም አለ እኔ አሁን የምታውቀው በሪል ስራዬ ነው ይሄን ነገር ይሄንን ደግሞ ለቴዲ መስዋዕትነት መክፈሌ ነው መስዋዕትነት ምንድነው ለቴዲ ከፈልሽው ብለህ ብትለኝ አንድ አመት ከ3 ወር ጠብቋል በቃ ይጠቀም ነው ያው ሙሉ ሚዲያ ላይ ለማውጣትም ከባድ ነው ይከብዳል አንዳንዴ ማለት በለኝ ግን አሁን ለምሳሌ እንዲህ በአደባባይ ይቅርታ የሚያስጠይቅ ስተት ነው ብላችኋል ሁለታችሁ ማምናችኋል አይደል እውነት ነው እንዴ ይሄ ስተት የተሰራው ለምን ያህል ገንዘብ ነው ሊባል ይችላል አሁን ለምሳሌ አንዳንዴ ግድ የለም በቃ ይቅርታ ብንጠይቅም እናገኘው ገንዘብ ሊያካክስልን ይችላል ለሰፊሻ እዚህ ጋር ይቅርታ አድርግልኝና ይሄ ሚስጥር እንኳን አናወጣውም ነበር ሪሊንስ ነገር አናወጣውንም ብየዋለሁ እሱ ወደዛውኑ ሰርጉ ከተደረገ በኋላ ተጣላን የሚል ቪዲዮ እንስራ ሲለኝ አይ ነው አንሰራ ብየዋለሁ እኔ ራሴ እኔ መፈራው ነው ልክ የሰርጉ ሪከርድ ተደርጎ እዛው ቬሎ እንደለበሰች ሱፉን እንደለበስኩ ጀስት ፕራንክ ነው እሷ የስራ ሰው ነች ስለዚህ በዚህ መልኩ ኢንተርቪው ላረጋት ነው የመጣሁት ብዬ ወዲያው ለመሰለ መቆየቱ ነው ችግር የፈጠረው ወዲያው ይሄ ለቀቅኔ ላይ የሚያመጣው ችግር ይኖራል ቻናሌ ላይ ሰው ላይ ቀበል ይችላል ላንቺን ፕራይቬሲ ደግሞ ትዳር ምንም ካለ ጥሩ ላይሆን ስለሚችል ይለቀቅ ለኔ ችግር የለውም አልኳት ነው ይቆይ ስትለኝ ነው እኔም ችግር ነፃ ነኝ ባንተ በኩል እንጂ ወዲያው ላሳውቅስ ሚስት ምናምን ነገር ካለ ችግር እንዳይፈጠር በኔ በኩል ኦኬ ነው ፕሮብሌም እኔ ራሴን ቼ ምንድነው ልጅ ነኝ የሚለው ጥያቄ ከዛ በኋላ ቀጥል መስራት ችግር ያመጣው ምንድነው ያው አንድ በመሃል ሶስተኛ ወገን
ሲገባ ችግር መጣ። ማን ነው ያ ሶስተኛው? ሶስተኛው ወገን ሲመጣ ምንድነው እኔ ለቴዲ እንዳልኩ መስዋዕትነት በጣም ከፍያለሁ ብያለሁ። መስዋዕትነት የከፈልኩበት ሌሎች ነገር ሊሆን ይችላል። በገንዘቤና ነካ ምን አደረገ ምንም ነገር ከዚህ ከወንጀል ነፃ ነው። 5 ሳንቲም ጥርት ያለ ኩሩ ወጣት ነው። ሪሉን ነው መናገር ያለብኝ። ሶስተኛው ወገን ሲገባ ቴዲ እኮ ያፍርብሻል አሉኝ። እኔ ኦኬ እንዴ ያፈረብኝም ያፈረብሽ ዩቲዩበር እየበላ ነውና ከዚህ በኋላ ቪዲዮ እንዳሰሪታለሁ። ያንን ቂም በሆዴ ይዝና ምናልባት ይሄ ልጅ በዩቲዩብ ምን ያህል የሚጠቀም እኔ አላውቅም። ስለ አሻሮ መቁላት ጠይቀኝ እንጂ ስለ ወጥ መስራት ጠይቀኝ እንጂ ስለ ጠላ ጠይቀኝ እንጂ ስለ ጠይቀኝ እንጂ ስለ ዩቲዩበር አላውቅም። ሪሊውን ስነግርህ እሺ በዩቲዩበር እየሸቀለብሽ ነውና ያፍርብሻል አለኝ። እውነቴን የምነግርህ ሴፍሽ ገባሁኝና አየዬ አንደኛ መጀመሪያ ያለቀስኩበት ነገር አለኝ። ምንድነው መጀመሪያ ያለቀስኩ ብለህ ብትለኝ ከሰርጉ በኋላ በአለም ተደወለልኝ። የኢትዮጵያ ሕዝብ በሙሉ ቲጂዬ ኮንግራ በጣም ደስ ነው ያለን ይሄ ሸበላ በጣም እኔ በቃ ታንቄ ልሞት አለቀስኩ። እግዚአብሔር ወይ ምን አለበት ከምፈልገው ወንድ ሪል ጋብቻ በሆነልኝና ባሳየዋቸው ያኔ ሰላም ይነሳኝ አመመኝ። ሪል ጋብቻ ቢሆን ኖሮ አልታመምም ነበር። የታመምኩትኝ ህዝቡን ያሳመመኝ ህዝቡ ስለሚወደኝ በስነ ስርዓት በቁም ነገር ከጀርመን ከአሜሪካ ኢሮፕ በአጠቃላይ ተደወለ ስልኬ ላይ ኮንግራት ቲጂ ምን ልበል? እሺ አመሰግናለሁ እግዚአብሔር ይክበር። እሺ አመሰግናለሁ። እኔ በቃ እየታመምኩ መጣሁ። ሰላም ይነጣው ከሰርጉ በኋላ እኔ ሰላም ይጣጣው ዋሸትሽ እንዲያርግ ያላቅም ምንም ነገር ለዋሽቻ አላቅም። ሪልና ሪል እውነትን ይዤ እጓዛለሁ እንጂ ፈለገ ነገር ቢመጣ እኔ 1 ዓመት ከ3 ወር ስለጠበቀኝ ነው መስዋዕትነት የከፈልኩት። በቃች ናት እጄን ሰጥ ለኢትዮጵያ ዝም ይቅርታም ስጠይቅ ማለት ነው በቃ ከዛ እኔ እየታመምኩ ከዛም በኋላ እየታመምኩኝ እያለም እቺ ነገር በቃ አንድ ቀን አፈነዳታለሁ። በተለይ በጣም የረብሸኝ ነገር ቢኖር ምንድነው የሰው መውደድ ነው። በቃ ሰላም ይነጣው ኪሎ ይቀነሰ ኦርደር ይዤ ሲሄድ አገልግል ይዤ ሲሄድ በፊት ይዤ ሲሄድ ከበሉ ከጠጡ በኋላ እቃው ለመውሰድ በሚሄድ ሰዓት ትጂዬ ግን አንድ ነገር እንፈልግሻለን። ምን ያንን ሸበላ ግን ከኛ ያመጣሽ ሪል ጋብቻ ነው ይሉኛል። አንድ ቀን ጀሞ አካባቢ 2 ሰዓት መኪና ውስጥ ተቀመጥኩ። ለምን ምን ብዬ ልመልስላችሁ? ሰዎች ልዋሽ አልዋሽ አይ አልዋሽ ቢፈልግ ይምጣ ፈነደዋለሁ። አይ ልዋሽ ቆይ ትንሽ አይ ኖ ከራሴ ጋር ድብድብ ሹፌሬን ምን ልበል አልኩት። እኔ እንጃ እኔ ምን አውቃለሁ አለ እኮ ምን ልበል ንገረኝ አልኩት። እንዴ እኔ ምን አውቃለሁ ምን ትያቸዋለሽ? እኔ እንጃ አለ። ሰዎቹ ደርሻለሁ ግቢ ገብቻለሁ ብያቸዋለሁ። ቁጭ አልኩ። በቃ ምን ማድረግ አለብኝ ልግባና ቀስ ብዬ የደባበስኳት እያሳመንኳት የምትቆጣኝ ነው ኮለች አልነግራትም ዋሻለሁ። በጣም ትሪት የምታደርገኝ ከሆነ ማሚዬ እኮ እንዲህ ነው ብዬ እላታለሁ። ከአሜሪካን ሀገር ነው የመጣችው። አሜሪካን ሀገር ትከታተለኛለች። ቲክቶክ መቼም ላይፌን በጣም አድርጎ ነው የቀየረልኝ። ቁጭ ብላ የምትከታተለኝ ሴት ናት። ቲጂ ግን ሪሊውን ንገሪኝ አለች። እንዴት ነው ምናምን ነገር ልጁ ግን ምናምን ስትለኝ ሪሊውን ልንገርሽ ለማንም ሚስጥር አታወጭም አልኳት። በቃ ሚስጥር አድርጊልኝ ፕሊዝ ውሸት ነው አልኳት። እኔ እኮ ለዚህ ነው የምወድሽ አለች። ድጋሚ ማዘች። አሁንም በየሚሄድበት አገልግሎት ቦታ ላይ ሳብ አድርገው ንቅ አድርገው ጨምደደው ሲቁኝ ሪሊዋን ልካንቺ ቲክቶክ ቁጥር ባሪሽ መስኛው እና ምን ይጠበስ ይላል ተናገራለሁ። አይ አገልግሎት ስትገቢ ያሸበላ ያግዝሽም እንደ መልክ ብቻ ምናምን ምን እሱ ብቻ ድብድባለሁ። ተደበደብኩበት በገዛ እጄ ተገረፍኩ። እንዴት እንዴ ምን ጥያቄ ነው መልሳለሁ?